በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሌሊት ወደ ኢየሱስ። ኒቆዲሞስ በውድቅት ሌሊት ወደ ጌታችን መጣ። ሌሊት እንግዲህ በቂ ብርሃን የሌለበት፣ እንቅፋት የሚበዛበት፣ ጭልም የሚልበት፣ ግራ ቀኝ ቢያዩ ሰው የሚታጣበት፣ ማጅራት ከሚመቱ ወንበዴዎች በቀር በመንገድ ሌላ ሰው የማያጋጥምበት፣ ብርድና ቆፈን ሰውነትን የሚያስጨንቅበት ሰዓት ነው። ይህ የአይሁድ መምህር በሌሊት የመጣበት ምክንያቱ ብዙ ሲሆን ለእምነት ማነስ ማሳያ የሚሆን ሰው ነው። ዛሬ ደግሞ ለአፍታ ኒቆዲሞስን በሌሊት ወደ ኢየሱስ በመምጣቱ በጥቂቱ እናመስግነው። ብዙ እግሮች ወደ ኃጢአት በሚሮጡባት ሌሊት ወደ ክርስቶስ የሮጠው ይህንን ሰው እስቲ እናድንቀው። ይህንን የሌሊት ግርማ ሳይበግረው ወደ ኢየሱስ የተጓዘ የጨለማ ተጓዥ፣ ይህንን ሰዓታት ቋሚ፣ ይህንን ማህሌት ቋሚ በጥቂቱ ብናመሰግነው ምን አለ? ከጌታ ፊት ቆሞ ቅኔ የተመራው ስለ ልደት እየተናገረ ስለ ጥምቀት የሚመሰጥረውን የፈጣሪ ቅኔ ተቀብሎ ያዜም ከጀመረ በኋላ መቀበል ሲያቅተው ጌታችን አንተ የአይሁድ መምህር ስትሆን ይህንን አታውቅምን ብሎ የገሰጸውን ኒቆዲሞስን እስቲ ዛሬ በበጎነት አርአያ እናድርገው። በህይወታችን ውስጥ የተስፋ ብርሃን ጭልም ባለብን ጊዜ፣ እንቅፋት በበዛብን ወቅት፣ ግራ ቀኝ አይተን ሰው ባጣንበትና ብቸኝነት በዋጠን ሰዓት፣ ክፉ ከማድረግ በማይመለሱ ጨካኞች በተከበብን ሰዓት እኛስ ወዴት እንሄዳለን? ህይወቱ ሌሊት የሆነበት ሰው ሁሉ ወደ መድኃኔዓለም ክርስቶስ ቢሄድ እንደሚሻለው ከኒቆዲሞስ የተሻለ ምሳሌ የለም። ህይወቱ የጨለመ ባይሆን እንኳን ልቡ የጨለመበት፣ በኃጢአት ጠል የጠቆረ፣ በበደል ብርድ ቆፈን እጅ እግሩ የታሰረ ከእኛ መካከል ስንት አለ? እመነኝ፣ ተስፋ ቆርጠህ ቁጭ ብለህ እስከሚነጋልህ ብትጠብቅ አይነጋም። ይልቅ ተነሳና በሌሊት ወደ ክርስቶስ ሂድ። እርሱ ተስፋ ለቆረጠው ማንነትህ ዳግመኛ መወለድ እንዳለም ይነግርሃልና። ኒቆዲሞስ ጌታችንን ሊያየው ሄዶ ራሱ ታይቶ እንደመጣ አንተም ወደ እርሱ የቀረብክ እንደሆን ራስህን ታያለህ። በሌሊት ውስጥ ለሚኖር ሰው ነግቶ ፀሐይ ትወጣለች ብሎ ከሚጠባበቅ ይልቅ በሌሊት እንደ ኒቆዲሞስ ተነስቶ ወደ ጽድቅ ፀሐይ ወደ ክርስቶስ ቢሄድ ይሻለዋል። ወደ እርሱ ለሚሄድ ሰው ሌሊቱ ይነጋል። ክርስቶስ ያለበት ሌሊት ከቀን ይልቅ ብሩህ ነው። እውነተኛ ብርሃን ያለበት ጨለማም ጨለማ አይደለም። ስለ እርሱ ጨለማ በአንተ ዘንድ አይጨልምም ተብሎ ተጽፏልና። በስብሐት ለእግዚአብሔር። ጠፍ